እግዚአብሔር ቃል ሲናገር ሁለተኛ ተሰሎንቄ ምዕራፍ 1 ከቁጥር 3 ጀምሮ እንደዚህ ይላል። ወንድሞች ሆይ እምነታችሁ በየጊዜው እያደገ በመሄዱና የእርስ በርስ ፍቅራችሁም እየጨመረ በመምጣቱ ስለናንተ እግዚአብሔርን ሁል ጊዜ በሚገባ ማመስገን አለብን። ስለዚህ በደረሰባችሁ ስደትና መከራ ሁሉ በመጽናታችሁ እኛ ራሳችን ስለ ትዕግስታችሁና ስለ እምነታችሁ በእግዚአብሔር አብያተ ክርስቲያናት ዘንድ እንመካለን። ወንድሞች ሆይ እምነታችሁ በየጊዜው እያደገ በመሄዱና የእርስ በርስ ፍቅራችሁ እየጨመረ በመምጣቱ ይላል። እምነታችሁ እያደገ በመምጣቱ ለተሰሎንቄ ሰዎች ጳውሎስ ይህንን መልእክት ሲጽፍላቸው ተሰሎንቄ ባሉ አማኞች ሕይወት ላይ ስለጨመረው የእግዚአብሔር እውነት ስለጨመረው መንፈሳዊ ነገር እጅግ ያመሰግናቸዋል፣ እጅግ ደግሞ ይደነቅባቸዋል። የመጀመሪያው እምነታችሁ ነው አለ። በክርስቶስ ላይ ያላችሁ እምነት እየጨመረ በመምጣቱ እያደገ በመምጣቱ ወዳጆቼ ሆይ የተቀበልነው ሕይወት በክርስቶስ ያገኘነው ሕይወት እምነታችን ከቀን ወደ ቀን እያደገ ከቀን ወደ ቀን እየጨመረ የሚሄድ ነው። በሕይወታችሁ ሁሉ ጊዜ ቴስት ማድረግ ያለባችሁ ደግሞም ሊሆንም የተገባው በክርስትና ሕይወታችን እያደገ እየጨመረ መምጣት ያለበት በክርስቶስ ላይ ያለን እምነት ነው። እያደገ መሄድ ያለበት በክርስቶስ ላይ ያለን እምነት ነው። ለዚህ ነው ጳውሎስ ሲናገር ምን አላቸው? እምነታችሁ በየጊዜው እያደገ አላቸው። አያችሁ፣ እምነት የሚያድግ ነገር ነው። አንድ ተክል ተክላችሁት ሁል ጊዜ ማደጉን እንደምትጠብቁት ለውጡን እንደምታዩት ሁሉ በክርስቶስ ላይ ያለን እምነት ከቀን ወደ ቀን ከዓመት ወደ ዓመት እያደገ እየጨመረ የሚሄድ ነው። ሁለት ነገር ነው ያላቸው ጳውሎስ። የመጀመሪያው እምነታችሁ እያደገ በመምጣቱ ይላቸዋል። ሁለተኛው ደግሞ ፍቅራችሁ እየጨመረ በመምጣቱ ይላቸዋል። ይሄ ፍቅራችሁ የሚለው እርስ በርስ አማኞች በቤተ ክርስቲያን ውስጥ ስላላቸው ህብረት፣ ስላላቸው ፍቅር፣ ስላላቸው እርስ በርስ መተያየት የሚናገር ቃል ነው። በቤተ ክርስቲያን እያደገ እየጨመረ መምጣት ካለባቸው ነገሮች መካከል ሁለቱ ናቸው። የመጀመሪያው ሰዎች በክርስቶስ ላይ ያላቸው እምነት እያደገ እየጨመረ ከቀን ወደ ቀን ከዓመት እስከ ዓመት ወደ ዓመት እየጨመረ እያደገ መምጣት ያለበት ነገር ነው። ሁለተኛው ነገር ደግሞ ጳውሎስ ያለው ስለ ፍቅር ነው። እርስ በርስ ስላላቸው ፍቅር ነው። ቆሮንቶስ መጽሐፍ ላይ ጳውሎስ ሲጽፍ ፍቅር በሌለው ጉዳይ ላይ የምትደክሙት ድካም ከንቱ ነው ይላል። እንዲያውም ያለ ፍቅር ምንም ነገር ብታደርጉ ከንቱ ነው ይላቸዋል። እንደሚጮህ ጽናጽን ነው ይላቸዋል። እና ፍቅር የሌለው ስራ ሁሉ፣ ፍቅር የሌለው እንቅስቃሴ ሁሉ በክርስትና ሕይወት ውስጥ በእግዚአብሔር ዘንድ ምንም ፋይል የለውም፣ ማለትም ምንም አይነት ቫልዩ የለውም። ፍቅር የሌለው ነገር፣ ፍቅር የሌለው ዝማሬ፣ ፍቅር የሌለው አገልግሎት፣ ፍቅር የሌለው ስብከት፣ ፍቅር የሌለው ማንኛውም መንፈሳዊ እንቅስቃሴ እግዚአብሔር ዘንድ አይቆጠርም። ፍቅር የሌለው ከንቱ ነው። ሁሉ ነገር የሚጣፋው በፍቅር ነው ወዳጆቼ፣ የሚለካው በፍቅር ነው። ፍቅር የሌለው ነገር ሁሉ እግዚአብሔር ጋር ተቀባይነት የለውም። ከፍቅር አንግል ተነስታችሁ የማታረጉት ነገር ሁሉ እግዚአብሔር ፊት ተቀባይነት የለውም። ሰዎች ምንም ነገር ሲያደርጉ መነሻቸው መሆን ያለበት ከፍቅር አንግል ነው። ሞቲቫችን መሆን ያለበት ከፍቅር አንግል ነው። ጳውሎስ እዚህ ስፍራም ላይ የሚላቸው እምነታችሁ እያደገ በመሄዱ ደግሞ እርስ በርስ ያላችሁ ፍቅር እየጨመረ በመምጣቱ ስለናንተ እግዚአብሔርን ሁል ጊዜ በሚገባ ማመስገን አለብን። ጳውሎስ ተሰሎንቄን አማኞች እነዚህን አማኞች በእግዚአብሔር ፊት ቀርቦ ሲጸልይ እግዚአብሔርን የሚያመሰግንበት ምክንያት የመጀመሪያው እምነታቸው እያደገ በመምጣቱ ነው። እምነታቸው ከቀን ወደ ቀን፣ እምነታቸው ከጊዜ ወደ ጊዜ እያደገ እየጨመረ በመምጣቱ እግዚአብሔርን ስለነዚህ ስለ ተሰሎንቄ ሰዎች ያመሰግነዋል። ሁለተኛው ነገር ፍቅራቸው እየጨመረ
እርስ በርስ ያላቸው ፍቅር፣ እርስ በርስ መተያየታቸው፣ አንዱ ለአንዱ ያለው ፍቅር እየጨመረ በመምጣቱ እያደገ በመምጣቱ ጳውሎስ እግዚአብሔርን ያመሰግናል። ስለዚህ በደረሰባችሁ ስደትና መከራ ሁሉ በመጽናታችሁ እኛ ራሳችን ስለ ትዕግስታችሁና ስለ እምነታችሁ በእግዚአብሔር አብያተ ክርስቲያናት ዘንድ እንመካለን። የሚገርም ነው። እነዚህ ሰዎች በስደት ውስጥ ነው ያሉት፣ በመከራ ውስጥ ነው ያሉት። የሚገርመው ግን የደረሰባቸው ስደትና መከራ ሞር እምነታቸው እንዲጨምር የሚገርም ነው። በክርስቶስ ላይ ያላቸው እምነት የበለጠ እንዲጨምር ነው ያደረጋቸው። በህይወታቸው ላይ የመጣው መከራ፣ በክርስቶስ ምክንያት የደረሰባቸው ስደት፣ ይሄ ሁሉ ፈተና በዚህ ሁሉ ውስጥ የነዚህ ሰዎች እምነት እንዲጨምር አድርጎላቸዋል። ወዳጆቼ ሆይ በህይወታችሁ የሚመጣው ማንኛውም መከራ፣ በህይወታችሁ የሚመጣው ማንኛውም ስደት፣ በክርስቶስ ምክንያት በእናንተ ህይወት የሚመጣው ነገር ሁሉ ሞር እናንተን በክርስቶስ ላይ ያላችሁ እምነት እንዲጨምር የሚያደርግ ነው፣ የሚያጠፋ አይደለም። ለዚህ ነው እግዚአብሔር ቃል ሲናገር እግዚአብሔርን ለሚወዱ እንደ ሐሳቡ ለተጠሩ ነገር ሁሉ ተያይዞ ለበጎ እንዲደረግ እናውቃለን ይላል። ይገርም ነው። ስደት አለ፣ በተሰሎንቄ አማኞች መካከል መከራ አለ፣ በክርስቶስ ምክንያት የደረሰባቸው መከራ አለ። የሚገርመው ነገር ግን በዚህ ሁሉ መከራ ውስጥ፣ በዚህ ሁሉ ስደት ውስጥ፣ በዚህ አስቸጋሪ ነገር ውስጥ ግን የነዚህ አማኞች እምነታቸው እያደገ ሄዷል። እምነታቸው እየጨመረ ሄዷል። ያ ብቻ አይደለም፣ እርስ በርስ ያላቸው ፍቅር፣ እርስ በርስ ያላቸው መተያየት፣ እርስ በርስ ያላቸው ወንድሙ ለወንድሙ እዛ መካከል ያሉት ቅዱሳን ፍቅራቸው ከዕለት ዕለት ከጊዜ ወደ ጊዜ እየጨመረ የሚሄድ ሆኗል ማለት ነው። ለዚህ ደግሞ ጸንተዋል፣ በመከራ ሁሉ ውስጥ ጸንተዋል። በጽናት ነው እየተመላለሱ ያሉት። በመጽናት ውስጥ ነው እምነታቸው እያደገ ፍቅራቸው እየጨመረ እየሄደ ያለው። ለዚህ ጳውሎስ ምን አለ? እኛ ራሳችን ስለ ትዕግስታችሁና ስለ እምነታችሁ በእግዚአብሔር አብያተ ክርስቲያናት ዘንድ እንመካለን አለ። ጳውሎስ በተሰሎንቄ አማኞች ይመካል፣ በእምነታቸው ይመካል፣ በትዕግስታቸው ይመካል፣ በጽናታቸው ይመካል። ባለው አደገኛ በሆነ ስደትና መከራ ውስጥ እነዚህ ሰዎች የተፈተነ ማንነታቸው ይታያል። እምነታቸው አድጓል፣ ፍቅራቸው አድጓል። ወዳጆቼ ሆይ የሚመጣባችሁ ማንኛውም ፈተና፣ በህይወታችሁ የሚመጣባችሁ መከራ፣ በእናንተ ህይወት ላይ የሚደርስባችሁ የትኛውም ከባድ ነው የተባለ ነገር ሁሉ ሞር እናንተን እምነታችሁ እንዲያድግ፣ ሞር ለክርስቶስ ያላችሁ እምነት፣ በክርስቶስ ላይ ያላችሁ መታመን እየጨመረ እንዲሄድ የሚያደርግ መሆን አለበት። ፍቅራችሁ ለቤተሰብ፣ ለክርስቲያን ፋሚሊዎች ሁሉ፣ በክርስቶስ ላሉ አብሯችሁ ለሚያገለግሉ፣ በቤተ ክርስቲያን ህብረት ለሚያደርጉ ለሌሎች ያላችሁ ፍቅር በሚመጣባችሁ ነገር ሁሉ የበለጠ እየጨመረ እንዲሄድ፣ እንዲበዛ እንዲሄድ፣ እየበዛ እንዲሄድ የሚያደርግ መከራ ነው። በክርስቶስ የሚመጣ መከራ፣ በክርስቶስ ወንጌል ምክንያት የሚደርስ መከራ። ስለዚህ ከተሰሎንቄ አማኞች አንድ ነገር እንማራለን። የመጀመሪያው ነገር በደረሰባቸው ፈተና፣ በደረሰባቸው መከራ፣ በክርስቶስ ምክንያት ስደት ውስጥ ነው ያሉት፣ መከራ ውስጥ ነው ያሉት። ግን ደግሞ ሰዎቹ እምነታቸው አድጓል፣ እምነታቸው እየጨመረ ሄዷል። ሁለተኛ ፍቅራቸው እየጨመረ ሄዷል። እርስ በርስ ያላቸው ፍቅር እየጨመረ ሄዷል። ሌላው በዚህ ሁሉ መከራ ውስጥ ሲያልፉ ትዕግስት፣ ጽናት፣ በሚገርም ደግሞ የህይወት ፍሬ ራሳቸውን ሲገልጡ እንመለከታለን። በዚህም ምክንያት ጳውሎስ እንመካለን አለ። የምንመካው በመከራ ውስጥ፣ በስደት ውስጥ በደረሰባችሁ ነገር እናንተ በዛ ነገር ሳትጠፉ ሳትበተኑ፣ ነገር ግን እምነታችሁ አድጓል፣ ለቅዱሳን ያላችሁ ፍቅር አድጓል፣ የናንተ ነገር በመጨመሩ እንመካለን ይላል። በጌታ በኢየሱስ ክርስቶስ ስም ልክ እንደነዚህ ተሰሎንቄ አማኞች በህይወታችሁ በደረሰባችሁ ነገር ሁሉ እምነታችሁ የሚጨምር፣ ፍቅራችሁ የሚጨምር ይሁን። አሜን።